ቲማና ጓደኞቹን መኪናቸውን ያስቆማቸዋል። ታክሲ የሚነዳው ቲማም በወቅቱ መንጃ ፈቃዱ ያልታደሰ ስለነበር ትራፊኩ ሶስቱንም አስወርዶ መኪናዋን በማሰር እና አርመንን ሌላ ታክሲ ቆሞ እንዲጠብቁ ያደርጋቸዋል። ብዙም ሳይቆይ ግን ቅድም መኪናሽን አንገፋልሽም ያሏት ፒንክ መኪና ይዛ የነበረችው ሴት መጣ ለና አርመን መኪናዋን ካቆመችላቸው በኋላ ስሟ ሶፊያ እንደሆነ በመንገር ወደ መኪናዋ ታስገባቸዋለች። አርመንና ጓደኞቹም ሶፊያን አመስግነው መኪናው ውስጥ ከገቡ በኋላ የሚሄዱበትን ነግረዋት ጉዟቸውን ይቀጥላሉ። በጉዟቸውም ላይ አርመን የሚጠብሳቸው ሴቶች አባት፣ ወንድምና አጎት የሌላቸው ቢሆኑ እንደሚመረጥ ሲናገር፣ ተርሰን ደግሞ ሚስቱ ሁል ጊዜ ከጓደኞቿ ባሎች ጋር የምታወዳደረው ነገር ምርር እንዳለው ይገልጽላቸዋል። ቲማም ይህ ሁሉ የደረሰባቸው በዙሪያቸው ብዙ ወንድ ከሚያውቁ ሴቶች ጋር ስለሚኖሩ እንደሆነ ይነግራቸዋል። በዚህም ጊዜና አርመን ወንድ የሚባል ፍጡር የማያዩበት ቦታ ቢሄዱ እንደሚመኙ ሲነጋገሩ ሶፊያ ተሰማቸውና እነሱ ሳያውቁት ህልማቸውን ወደሚያሳኩበት ሴቶች ብቻ ወደሚኖሩበት ዓለም በአስማታዊ ጥበብ ትወስዳቸዋለች። ከዚህም በኋላ ሶፊያ ሶስቱንም ወደሚፈልጉበት ባር ታደርሳቸውና የተጓዙበትን ሂሳብ ሊከፍሉ ሲሉ ሶፊያ ሳትቀበላቸው ትሄዳለች። ቀጥሎም ቲማም ከነ አርመን ተለያይቶ ሲሄድ አርመንና ተርሰን ግን ወደ ባሩ ይገባሉ። እዛም እንደገቡ ባልጠበቁት መልኩ ባሩ በሴቶች ብቻ ተጥለቅልቆ በመመልከታቸው በጣም ይገረማሉ። ባር ውስጥም የነበሩት ሴቶች እና አርመንን ሳያቸው ፍጹም በመደነቅ እጃቸውን በአፋቸው ጭነው በደስታ ይቀበሏቸዋል። አርመንና ተርሰንም በሴቶቹ ሁኔታ ተገርመው ቁጭ ከማለታቸው ወዲያውኑ በሴቶቹ ግብዣ ጠረጴዛቸው በመጠጥ መጥለቅለቅ ይጀምራል። በዛው ሰዓትም አርመን ስልኩን አውጥቶ ሲመለከት ስልኩ ላይ የነበሩት የወንድ ስልክ ቁጥሮች በሙሉ መጥፋታቸውን አይቶ በሁኔታው ግራ ይጋባል። ከትንሽም ቆይታም በኋላ አርመንና ተርሰን ሽንት ቤት ለመግባት ቢፈልጉም አስተናጋጇ ግን በዓለማቸው ላይ ያሉት ወንዶች እነሱ ብቻ ስለሆኑ ለወንዶች የሚሆን ሽንት ቤት እንዳላዘጋጁ ትነግራቸዋለች። እና አርመንም ይህንን ሲሰሙ በድንጋጤ ከመጠጥ ቤቱ ሮጠው ሲወጡ ቲማም ከሄደበት ሮጦ በመምጣት ለና አርመን በከተማው ውስጥ ከነሱ ሌላ ወንድ እንደሌለ ይገልጽላቸዋል። በዚህም ሰዓት ወደዚህ ወደ ሴቶቹ ዓለም ያመጣቻቸው ሶፊያ ትመጣና እንደ ምኞታቸው ሁሉ ምንም ወንድ የሌለበት ዓለም ላይ አንድ ቀን ሙሉ እንደሚቆዩ ትነግራቸዋለች። ሶፊያም ቀጥላ እዚህ እስካሉ ድረስ ምንም አይነት ፎቶና ቪዲዮ መቅረጽ እንደማይችሉ በመግለጽ ለሹፌሩ ቲማም እዛኛው ዓለም ላይ በትራፊክ ታስራበት ትቷት የመጣውን የመኪናውን ቁልፍ